በነጩ እባብ ሴት ፍቅር የወደቀው ምስኪኑ ድሃ ልጅም። ታሪኩ የሚጀምረው በሚያስፈራና ሚስጥራዊ በሆነ ጥቅጥቅ ያለ ጫካ ውስጥ ነው። ከተለመደው የሰው ልጅ ተፈጥሮ ውጭ የሆኑ ከወገባቸው በላይ ውብ የሰው ሴትም ከወገባቸው በታች ደግሞ ረጅም የእባብ አካል ያላቸው ሁለት ፍጡራን ካሉበት የጫካ ክፍል ቀስ ብለው ሲወጡ ይታያል። አንደኛዋ ማራኪና ደፋር የሆነች ቀይ እባብ ስትሆን ሁለተኛዋ ደግሞ ቅንና ውብ የሆነች ነጭ እባብ ናት። እነዚህ ፍጡራን ወደ ሰው ዓለም ለመጀመሪያ ጊዜ ብቅ ማለታቸው ነው። ግን ገና ከጫካው ወጥተው አካባቢውን ማየት ሲጀምሩ ያልታሰበ አደጋ ገጠማቸው። ሰዎችንና እንስሳትን የሚያድኑ ጨካኝ አዳኞች በታጠቁት ገዳይ መሳሪያቸው ሊገድሏቸው መከታተልና ማደን ጀመሩ። እነዚህ ከጫካ የወጡት እንግዳ ፍጡራን በአዳኞች አስፈሪ ሁኔታ ደንግጠውና ፈርተው ለመደበቅ እርስ በርስ እየተሸሸጉ ይሞክራሉ። ጉድ እኮ ነው። ገና ከለመዱት ጫካ ወጥተው ዓለምን ሊያዩ ሲሉ እንዲህ በአዳኞች መከበባቸው ምንኛ ያሳዝናል። የሰው ልጅ ጨካኝነት ገና ከጅማሬው ፈተና ሆነባቸው። ይህ በእንዲህ እንዳለ አዳኞቹ ፍለጋቸውን አላቆሙም ነበርና ፍጡራኑ ከአዳኞቹ ዓይን ውስጥ ገቡም። አንደኛው አዳኝ መሳሪያውን አነጣጥሮ አስገራሚ በሆነ ፍጥነት ተኮሰም። ጥይቱ በትክክል ነጯን እባብ መታትና በከባድ ሁኔታ አቆሰላት። አዳኞቹ ሁለቱንም ጨርሰው ሊገድሏቸው ድጋሚ መሳሪያቸውን ሲያነጣጥሩ በድንገት ከበስተጀርባ ታምር ተከሰተም። አዳኞቹ ሊገድሏቸው ጥቂት ሰከንዶች ሲቀሯቸው በዚያ አካባቢ ይኖር የነበረው አንድ በጣም ምስኪንና ድሃ ወጣት ልጅ ከጀርባቸው ከተፍ አለ። ወጣቱ አዳኞቹ እያደረጉት ያለውን ግፍ ሲያይ አላስቻለውም። በቆራጥነት ወደ እነሱ ተጠግቶ አዳኞቹን በኃይል መትቶ መሬት ላይ ጣላቸውና ፍጡራኑን አተረፋቸው። ምስኪኑ ድሃ ልጅ ሁለቱም ሳይሞቱና አዳኞች ሳይደርሱባቸው ፈጥኖ ወደ ገዛ ድሃ ቤቱ ይዟቸው ሄደ። ነገር ግን ከተወሰነ ጊዜ በኋላ ከወገቧ በላይ ሰው ከወገቧ በታች ቀይ እባብ የሆነችው ፍጡር ጓደኛዋ በታማኝ እጅ ውስጥ መሆኗን ስታውቅ ሁለቱንም ጥላቸው ወደ ጫካዋ ተመለሰች። ቀዩ እባብ ጥላ የመሄዷ ሚስጥር ምንድነው? ምናልባትም በሰው ልጅ ላይ ሙሉ እምነት ስለጣለች ወይስ ፍቅራቸውን ላለማቋረጥ? ያም ሆነ ይህ አሁን መድረኩ የነጩ እባብና የድሃው ልጅ ብቻ ሆኗል። በዚህ ሁኔታ ውስጥ ምስኪኑ ድሃ ልጅ በቆሰለችውና ረዳት በሌላት በነጯ ሴት እባብ ላይ ጥልቅ ፍቅር ወደቅም። የቆሰለውን አካሏን በፍቅርና በትህትና እያከመ ቁስሏን እያበሰና እያሻሸ ታገግማለች። ሙሉ በሙሉ ስታገግም እጅ ለእጅ ተያይዘው ወደ ጫካው በመሄድ አብረው መዝናናት፣ መጫወትና መሳቅ ጀመሩ። ፍቅራቸው የሰውና የፍጡር ልዩነትን የጣሰ እውነተኛ ፍቅር ሆነ። ክህደትና ድንገተኛው መነጠቅ ይሁንና የደስታቸው ረጅም ጊዜ አልወሰደም። እነሱ በጫካው ውስጥ በደስታና በፍቅር ሲያወሩ አንዲት ክፉ ሴት በዛፎች መካከል ተደብቃ በትኩረት ትከታተላቸውና ታያቸው ነበር። ይህች ሴት ባየችው ነገር ተገርማና ቀንታ ወዲያውኑ ሄዳ ለሌሎች የታጠቁ ሰዎች ትናገራለች። በሴቲቱ ጠቋሚነት ሰዎች መጥተው ነጯን እባብ ተኩሰው ሊገድሉ ሞከሩ። እሷም ራሷን ለመከላከል ስትታገል ሰዎቹ ምስኪኑን ድሃ ልጅ በኃይል እየጎተቱና እየሳቡ ይዘውት ሄዱ። አይ የሰው ምቀኝነት! በጫካው ውስጥ በሰላም የሚኖሩትን ፍቅረኞች እንዲህ መበጥበጥ ምን ይባላል? አሁን መከራው ሊጀምር ነው። የምትወደው ፍቅረኛዋ ሲወሰድባት ነጯ እባብ ብቻዋን ቀረች። በድንጋጤ በከፍተኛ ሐዘንና በብቸኝነት ተሞልታ አንገቷን በመድፋት ልቧ በቁጭትና በትካዜ ተሰበረም።
ይሁንና ፍቅራቸው ጠንካራ ስለነበር ከብዙ ውጣ ውረድ በኋላ እንደገና ተገናኝተው ካፈቀረችው ድሃ ልጅ ጋር አብራ መሆን ቻለች። ነገር ግን ከፊታቸው ትልቅ የጥፋት ማዕበል ይጠብቃቸው ነበር። የአስማተኛው መምጣትና የእሳት አጋዘኑ ውጊያም። ይህ በእንዲህ እንዳለ በጥላቻና በጭካኔ የተሞላ አንድ ክፉ አስማተኛ ጠንቋይ ወደ እነሱ መጣም። አስማተኛው አስፈሪ የሆነ የአስማት ቃልና ድግምት መድገም ጀመረም። ነጩ እባብ አስማተኛውን ስታየው በከፍተኛ ሁኔታ ተጨነቀች፣ ተረበሸች። ክፉ ነገር እንደሚያደርግባት ስላወቀች ራሷን በሁለት እጆቿ ይዛ በፍርሃት እየተንቀጠቀጠች ለፍቅረኛዋ አስማተኛውን አመላከተችው። አስማተኛው ግን ድግምቱን አላቆምም። እየደገመ በእጁ መዳፍ ላይ ኃይለኛ እሳት የሚተፋ አስፈሪ አጋዘን በአስማት ፈጠረና በቀጥታ ወደ ሴቷ እባብ ሰደደው። እሳት የሚተፋ አጋዘን ይህ እኮ ሊታመን የማይችል አስፈሪ አስማት ነው። ምስኪኗ ነጭ እባብ ይህን ኃይል እንዴት ትቋቋመዋለች? ሴቷ ነጯ እባብ ኃይሏን አስተባብራ ከአስማተኛው የእሳት አጋዘን ኃይል ጋር በብርቱ ትዋጋለች። ነገር ግን የአጋዘኑ አስማታዊ ኃይል እጅግ የበረታ ስለነበር ተመታ መሬት ላይ ወደቀች። አጋዘኑን ድል በማድረጉ እየፎገላ በአፍንጫው ጥቅጥቅ ያለ ጢስ እየጤሰና እሳት እያገሳ ከተሸነፈችው ነጭ እባብ ጎን ቆመም። ድሃው አፍቃሪ ልጅም ይህንን አስፈሪ ትዕይንት እያየ ምን ማድረግ እንዳለበት ግራ በመጋባት በድንጋጤ ቆሞ ይመለከት ነበር። የቅሉ ሚስጥርና አስገራሚ ፍጻሜ። ውጊያው በዚህ አላበቃም። አስማተኛው ድሉን ለማረጋገጥ ጢሱ የሚትጎለጎልና የሚወጣበት አንድ ልዩ አስማታዊ ቅል በእጁ ያዘም። ቅሉን ወደ ሴቷ እባብ በማነጣጠር አስማቱን ሲለቅባት ከቅሉ ውስጥ የወጣው የጢስ ነበልባልና ጨረር አካሏን ወረረው። ሴቷ ነጭ እባብ በጢሱ ነበልባልና በጨረሩ ኃይል ክፉኛ እየተቃጠለችና እየተሰቃየች ኮርምትምት ክስት እያለች በአስማቱ ጨረር ተስባ ወደ አስማተኛው ቅል ውስጥ ቀስ በቀስ ገባች። አስማተኛው ሙሉ በሙሉ በቅሉ ውስጥ አስገብቶ ዘጋባት። እንዴት ያሳዝናል! ያ ሁሉ መስዋዕትነት፣ ያ ሁሉ ፍቅር በአንድ ጨካኝ አስማተኛ ቅል ውስጥ ተደብቆ ቀረም። ፍቅረኛዋስ ምን ሊያደርግ ይሆን? ምስኪኑ ድሃው ወጣት ፍቅረኛው በቅል ውስጥ ስትታሰርና ስትወሰድበት ይህንን ዘብጥያ ድርጊት አይቶ በከፍተኛ ንዴትና እብደት አስማተኛውን ሊያጠቀው ፈጥኖ ሮጠ። ነገር ግን በአካባቢው የነበሩ ሰዎችና ተከታዮቹ በኃይል ይዘው አስቀሩት። ሊንቀሳቀስም አልቻለም። በመጨረሻም በአካባቢው የነበሩ ሰዎች ሁሉ በሆነው ነገርና በአስማተኛው ድርጊት እጅግ በጣም ተገርመው፣ ድሃው ልጅ ደግሞ በፍቅረኛው መታሰር እያለቀሰና እየጮኸ ታሪኩ እዚህ ላይ ፍጻሜውን ያገኛል። በዚህ ታሪክ ከተደሰታችሁ ላይክ፣ ሸር እንዲሁም ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። በሌላ አጭር የፊልም ታሪክ እስከምንገናኝ ደህና ይሁኑ።